ሄሎ በሰላም ነው? ቀበሌ መተን እኮ ፈልገን ስራ አልገባም ብለውን ነው። አዎ ትንሽ አመም አድርጎኝ የለውም። ምን ፈልጋችሁ ነው? እኔና ጓደኛዬ ደሃ ለማጻፍ ፈልገን ነበር። ችግር የለውም ነገ ይጻፍላችኋል። ስራ ማስኬጃ 10,000 ብር አዘጋጁ፣ ነገ ይጻፋል። የምን 10,000 ብር ነው ደግሞ? ገብቷል እባክህ። ግዴታ ቃሉን ካልጠራሁት አይሆንም እንዴ? ገጡ። አቤት ምንድነው? እንዴና ጉላላቸው ተሻለ ልጠይቅ ብዬ ነው። ከሰዓት ና። ምን አልከ? ከሰዓት ተመለስ። እዚያ ጥግ ላይ እየተቀመጥከው ልጅ። አቤት ቲቸር። ትናንትና ከመምህር ዳምጠው ጋር አይቼ ነበር። አባት ነው እንዴ? አዎ አባቴ ነው። በእውነት ይገርምሃል፣ አባት አስተማሪ ነበር። እንጃ አያ ነበር የሚረቅቀኝ። ስፖርት ሊያስተራም እንኳን ይዞን ሲወጣ ኳስ ሳይሆን እኔን ነበር የሚያንጠባጥበው። የሚገርም ብላክቦርድ እንኳን ለማጥፋት ዳስተር የሚጠቀመውን ክላስ ከቀረው ብቻ ነበር። አታዩም ፊቴን? እንዴት ቲቸር? እና እኔን እንደ ዳስተር ልትጠቀመኝ ነው እንዴ? ምን አስቸኮለ? ለመሆኑ የቤት ስራ ሰርጋ? አዎ ቲቸር፣ ሁሉንም ሰርቻለሁ። እንዴት ልትደፍረኝ ነው አንተ? የቤት ስራ የምትሰራው ለመሆኑ ስንት ቁጥር ነው? 8 ቁጥር። ጭራሽ 8 ቁጥር ናውጣ ተንበርክ። እንዴ ቲቸር ምን አጠፋው? ዝም በል። አሁን ጥያቄ ጠይቃለሁ። አንድ ከተሳሳት እንደ በቆሎ ነው የሚፈለፍል። የጋና ዋና ከተማ ማን ናት? ጋና ዋና ከተማ አክራ። እሺ የማዳጋስካር? አንታናናሪቮ። እሺ አፍሪካ ውስጥ ስንት አህጉሮች አሉ? አሳስተኝ ነው ቲቸር፣ አንድ አህጉር ነው። እሺ ነው በውስጥ ምን እያሰብኩ ነው? እንዴት ቲቸር? እኔ ጠንቋይ ቀልባለሁ እንዴ? በምን አውቃለሁ? እንዴት ታውቃለህ? አታነብማ። ስትራገጥ ነው የምትሉ። ንቀት መሆኑ ነው። የሚያነቡትማ ይመልሱታል። ተመልከት። ቤት እስኪ ዝም ብለሽ ምን እያሰብክ ይመስልሻል? ገምች። እኔ እንጃ ቲቸር። ጎበዝ የኔ ጀግና። ስለ እኔ እንጃ እያሰብኩ ነበር። ባይሆን በኋላ ቢሮ ነኝና በደንብ አስረዳሻለሁ። እንደማስ ስለኔና ማለቴ ስለ ትምህርቱ። እሺ አንተ ተነስቃ። ቆይ እኔ ምን አጠፋው? ምን በላት መልስልኝ። ለመሆኑ ከክላስ ስንተኛ ነው የወጣው? ከትምህርት ቤቱ አንደኛ ነው የወጣሁት። ምን ይሻለኛል? ልጅ ይልቃት ወይ ምችልጅ እና አይመለከትኝ የሚምር አልባታናባ ደሞ ንገረው ለአባት በቀዳዱ ብሎን ይብር ኤው ብብቲ ድረፍቶች ሲስተም ያላበራሽታል። አሁን ሲኮረክሩኝ ያለቅፋን እና አንዱ ለአምረክ ብብቲ ነምረክ ፋዘርዬ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ምን ፈለክ? ልጆትን እኮ እንዳገባት እንዲፈቅዱ ሊጠይቁት እኮ ነው የመጣሁት። እንደው ልጄ ለጋብቻ ልጠይቅ መጥተህ ማስቲካ ስታኝክ ትንሽ አታፍርን? ማፈሪያ ክብረ ቢስ። መጠጥ ስለጠጣው አፌ እንዲያገማ ብዬ ፋዘሪ። ጭራሽ መጠጥ ትጠጣለህ? አዎ አልፎ አልፎ ናይት ክለብ ምናምን ሲሄድ እጠጣለሁ። የባሶ መጣ ጭራሽ። ከእስር ቤት ከተፈታው በኋላ እኮ ነው መጠጣት የጀመርኩት እንጂ እኮ ከዛ በፊት አልጠጣም። ጉድ! ጭራሽን ታስረ ነበር? እንደው ለመሆኑ ምን አርገን የታሰርከው? የሆኑ ሰውዬ አሉና ልጃቸውን እንዳገባ ጠይቄያቸው ከለከሉኝ። ከዛ ገደልኳቸው። እስቲ የኔ ልጅ ና እንዳንተ አይነት ጥሩ ባል እኮ ነው ለልጄ ስፈልግ የነበረው። አምላኬ ተመስገን፣ ጸሎቴን ሰማኝ። ና ይልከፍስቲ ና። ሄሎ መብራት አይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆኖ ከተፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆኖ? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት። አቦ ይሄ ፖሊስ ጣቢያ መስሉት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? ኧረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቱ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ ከሱ አለፍ ብሎ ላምበረትን አወቀው? አዎ እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ እንዴ። ኧረ ቆይ እንዳዘጋው። እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋን። ይዝጋ ይሳታል። ከቁጥራቸው ስንት ነበር? እሺ ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ። ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እነማን ነህ? ያባትህስ? አልሰማም ካሉ ተው እንጂ። አጋድማቸው አልሰማም ካሉ በእውነቱ ደስ ይላል።
ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ እኔ ምን ለምንድን ነው ግን የምትማረው? ውድ ሀገሬን አንድ እርምጃ ከፍ ለማድረግ ነው። አረ ወደ ታች ነው። ናውጣ ተንበርክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦጣ እንዴ? እኔ መቻወኩ እንደዚህ ተባኛለች ምን እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምሮ ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። ኧረ አጋድሚ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን ነው አይደለም። ምን መሰለህ አጋድሚ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድሚ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሚ ጠይቁት ያስረዳችሁ። እሺ ጤና ይስጥልኝ። 911 ነው ምን ልርዳዎት? ሄሎ የሆነ ሰው እየገላለሁ ብሎ እያስፈራራኝ ነው። ባካችሁ ድረሱልኝ። ማን ነው? ሰውየውን በግልጽ ታውቀዋለህ? አረ እኔ ምንም ስለ ሰውዬ የማውቀው ነገር የለም። 6 ሰዓት እገላለሁ ብሎ እያስጨነቀኝ ነው ደውሎ። ይሄ እኮ ታዲያ ምንም የሚያሳስብ ነገር አይደለም። ዝም ብለህ ነው የምትጨናነቀው። ምን ማለት ነው? አያሳስብም። ሰው እኮ ነኝ። ለምንድን ነው የማልጨናነቀው? ትቀልዳለህ እንዴ? ሀበሻ ነው አይደለ ሰውየው? አዎ ነው። ታዲያ ሀበሻ መቼ ቀጠሮ አክብሮ ያውቃል? 7 ሰዓት ወይ 8 ሰዓት ነው ሊገል የሚችለው። ለማንኛውም እንደ ከዚህ በፊቱ ከሞትክ በኋላ እንደርስልሃለን። ስለደወልክ እናመሰግናለን። ሄሎ ጤና ይስጥልኝ። ይስጥልኝ። ከጣቢያ ነበር የምንደውለው። አምላኬ ከጤና ጣቢያ ነው በለኝ። ሄሎ አይሰማም? ሄሎ ከፖሊስ ጣቢያ ነው የምንደውለው። ምን ነው በሰላም? አንተ እያለህ ምን ሰላም አለ? ምን ማለት ነው? የታባት አቀኛለህ? ምን አልክ አንተ? ማለቴ የታባት ያውቃለሁ ፖሊስዬ። የታውቃለሁ። ተው እንጂ ደንበኛችን ምን አይነት አሽሙር ነው? እኔ ነኝ እናንተ ደንበኛ? ይኸውልህ ወይዘሮ አስካለሽ ለ15ኛ ጊዜ ቀርባ አሰርቆኛል ብላ መልክታለች። ምን ቀልቧን የሰረኩት? ቆይ ለምንድን ነው ግን እቺ ሴትዮ ማትፋታኝ? ዝም በል ቦርኮ። አንተ ራሱ በሷ ላይ ነው እንዲህ ስፔሻላይዝ ያደረከው። ቢያንስ ተው እንኳን አትቀይርም? ኧረ ኢንስፔክተርን ያልሰረኳትም። ደግሞ ዛሬ ሰንበት ነው ታውቃለህ። እኔ በሰንበት ስራ አልሰራም። ማን አባህን የሚያውቀው አንተ? ጭራሽ ተባባሪ ልታደርገኝ ነው እንዴ? እንዴ እሺ ቆይ ምንድን ነው የሰረኳት? እኔ ምን አባህ ቅላ ያለው ስትሰርቃት አማክረኛ? አይደለም ምን ሰረቀኝ ብላ ነው የመጣችው። ታዲያ ምን እንደማያውቅ ያደርግሃል። የወርቅ ሀብሌን ሰርቆኛል ብላለች። ናና መልስ። አቤት ውሸት! ይቺ ቀጣፊ ይገርምሃል ኢንስፔክተር፣ የብር እኮ ነው ሀብሉ። ኦኬ መስረቅህን አመንክ ማለት ነው? አይደለማ እኔ ምንም አውቀው ነገር የለም። ችግር የለውም። እሱ ስትገረስ ይመጣልሃል። አሁን በጸባይ ትመጣለህ ወይስ አጃቢ ልላክልህ? አጃቢ ላክ ማለት ይመጣል። መጣው ዳቦ ግዛልኝ። ምንድን ነው 5 ብር ምን ይሰራልኛል? ያለኝን ነው የሰጠውክ። ካሪለት ለምን ትወጣለህ? እዛው ቤትክ ጥቅልል ብላተኛ። ለመንከኝ፣ ያለኝን ሰጠውክ። ከዚህ በላይ ምንም ማድረግ አልችልም። እና ካልቻልክ ምን ያኳራሃል? ስትራመድ ላየክ እኮ የኔ ቢጤ አምስል። የኔ ቢጤ አይደለሁም ነህ። ከኔ የምትለየው ትንሽ ቀላ ስለምትል ነው። ብሬን ካልፈለከው መልስልኝ። አንካ ደሙ ይመሳት ካን 5 ብር ሰጠኝ። ምርቃት ጠብጠ ነበር። ሄይ ምን እየሰራችሁ ነው? 5 ብር ሰጠኝ ፖሊስ። ለምንኝ ያለኝን ሰጠውት እንደማመስገን ይሰድበኛል። 5 ብር ይዞ ቢሊየን በወጣበት መንገድ ላይ ኮናሩ ይራምዳል። ፖሊስ ገጽታ ያበላሻል። እሰሩ። አንተም ለስራ ነው የወጣኸው፣ አንተም ለልመና ወደምትሄዱበት ሂዱ። አሁንሽ ዳይ ወይ ና 5 ብሩን አምጣው። ለኔ ቢጤ ልሰጠው ነው። ካርድ ልሞላበት ነው። አሁን ተበተኑ ዳይ